ከባድ ዝረራ የሚባለው እስካሁን የኔ ዝረራ ነው። ተው እባክህ። አዎ ዋን Olite, giptia imite. Olite, giptia imite. Olite, giptia imite. Imite, giptia olite. ጤና ይስጥልን ክብራትና ክብራን ውድ የብላሂ ኢንተርቴይንመንት ተከታዮቼ፣ ዛሬ ከስቱዲዮ ወጥቼ ማስተር ታምራት ቦረና ወደሚያሰራበት ጂም ተገኝቻለሁ። ማስተር ታምራት ስለጋበዝከኝ በጣም አመሰግናለሁ። እኔም መታችሁ ስለጎበኛችሁ በጣም አመሰግናለሁ። እሺ ማስተር፣ የት ተወለድክ? የት አደግክ? አስተዳደግስ እንዴት ነው? እሺ ተወልጄ ያደግኩት አዲስ አበባ ሽሮ ሜዳ አካባቢ ነው። አሁንም የምኖረው እዛው ሽሮ ሜዳ አካባቢ ነው። እሺ ማስተር፣ እንዴት ወደ ስፖርቱ ዓለም ልትገባ ቻልክ? ወደ ስፖርቱ ዓለም በታላቅ ወንድሜ አማካኝነት ነው የገባሁት እና ዘወትር ጧት ኤክሰርሳይዝ ለማድረግ ሲወጣ እሱን በመከተል ነው ወደ ስፖርት ዓለም የተቀላቀልኩት። ኦኬ፣ ከታላቅ ወንድም በማየት ነው ወደ ስፖርቱ ዓለም ልትገባ የቻልከው ማለት ነው። እሺ የስፖርት ህይወት እንዴት እንደሆነ እስካሁን ድረስ ያለበትን በስፖርቱ እንዴት እንደመጣ ለተመልካቾቼ እንድታብራራልኝ። በስፖርት ህይወቴ ጥሩ ላይ ነው ያለሁት አሁን እግዚአብሔር ይመስገን። ብዙ ፎከስ ያደረኩት ማርሻል አርት ላይ ነበር። ወርልድ ቴኳንዶ በወርልድ ቴኳንዶ የአዲስ አበባም የኢትዮጵያም ሻምፒዮን ነኝ በወርልድ ቴኳንዶ ዓለም። በወርልድ ቴኳንዶ ፋይት ማለት ነው። ኦኬ፣ በፋይት yes። እንዴት ወደ ወርልድ ቴኳንዶ ልትገባ ቻልክ? ያው ወንድሜ ነው ቴኳንዶ ነው የጀመረው። እሱ ቴኳንዶ ነው የሚሰራው? ወርልድ ቴኳንዶ ኮች ነው። ኦኬ፣ በሱ አማካኝነት one up 2 3 up that's it up 1 2 3 up ፈጠን up ፈጠን good one up let's go squat 1 2 3 4 5 6 7 8 9 yeah let's go 1 2 5 6 በውድድር ዓለም ተሳትፈህ ታውቃለህ? በወርልድ ቴኳንዶ? አዎ። እስቲ ለተመልካቾች በወርልድ ቴኳንዶ ውድድር ሻምፒዮን ነኝ። በ58 62 ኪሎ ግራም 8 ጌሞች አድርጌያለሁ። ከስምንቱንም ወርቅ ነው የበላሁት። ሻምፒዮን ነበርክ? አዎ። ስምንቱንም ጌም አንዱንም አልተሸነፍኩም? አንድ ውድድር ሳልሸነፍ ነው ውድድር ያቆምኩት። ዋው ደስ ይላል። እግር ሰፋ ፓንች ቴክኒክ go one two go punch one out come on punch one punch go go come on up go okay step out step one step this side one is us 1 2 3 no 1 2 3 step 1 step 1 step 1 2 3 okay ready no and ስንመለስ 3 let's go 1 3 እሺ ከውጪ ቴኳንዶ ከሚሰሩት የምታደንቀው? እሺ ከውጪ የማደንቃቸው ተወዳዳሪዎች አሜሪካዊ ነው፣ ኒኮላ ይባላል። በጣም ጎበዝ እና አራያ መሆን የሚችል አሁን ላይ ላለው ተወዳዳሪ። እንዲሁም ስቴቨን ሎፔዝ እሱም አሜሪካዊ ነው። በጣም ነው ማደንቀው። የኒኮላስ ምኑን ነው የምትወድለት?
የኒኮላ ቲውስቶሎቻጊ እና ቲውፍሪጊ የሚሰነዝራቸው ኪኮች ውጤቱም ነጥቡም ከፍ ያለ ስለሆነ ያነሳል እና ያን ኪክ ወድለታለሁ በጣም። ዋው DJ A. ወደኋላ መራገጥ ነው። ወደኋላ መራገጥ መመለስ። Let's go. 1 hop 2 3 4 5 hop 6 7 8 9 focus. ወደኋላ መራገጥ 10 1 2 3 4 5
Okay, በቃል relax. እሺ ዳ 25 ደቂቃ አለን 25 ደቂቃ ይቀረናል። እሺ 25 ደቂቃ 15 10 እንሰራለን። Step. One. Yep. 1, 2, let's go. 3, up, 4, 5, 6. Go, good luck. Up, 1, 2, up, 3, 4, up, 5. Good luck, go. Step, yeah? Okay, ቀኝ ይሰራል። ቀኝ ግራ ስቴፕ ቀኝ ኪክ yeah let's go hop ግራ ቀኝ ኪክ 1 hop 2 3 4 go 5 6 kick 7 let's go let's hop 9 10 one more 1 hop. እሺ ማስተር የመጀመሪያው ውድድር እንዴት ይመስላል? ምን ይመስላል? የመጀመሪያ ጌሜ የክለቦች የአዲስ አበባ የክለቦች ቻምፒዮን ነበር። ኦኬ። እንደ መጀመሪያ በጣም ያስፈራል። ግን ብዙ ተዘጋጅቼበታለሁ። የመጀመሪያ ስለነበር በጣም ብዙ ትሬኒንግ ሰርቼ ነው የገባሁት። ውጤቱም አሪፍ ነበር። ውጤቱም በጣም ትንቅንቅ ነበር። በጣም ጎበዝ ልጅ ነበር የገጠመኝ። ኦኬ። እኩል ሄደን በስተመጨረሻ ሰደን ዴዝ የሚባል ሰደን ላይክ ኳስ ላይ ጎንደል ጎል ኤግዛክትሊ በዛ ነጥብ በአንድ ነጥብ አሸነፍኩትና በጣም ልዩ ስሜት ነበረው። በጣም ዋው ደስ ይላል። ከዛስ ውድድሩ እንዴት ቀጠለ? ሌሎች ውድድሮች በየዓመቱ የአዲስ አበባ ፌዴሬሽን ያዘጋጅ ነበር ውድድር የክለቦች ሻምፒዮና። ያንም ውድድር እካፈላለሁ። በቃ በማሸነፍ ጀመርኩ ውድድሬን በማሸነፍ አቆምኩ። በመሃል መቼም ቻሌንጆች ይኖራሉ። በጣም ከባድ ቻሌንጅ ብዙ ቻሌንጆች ይኖራሉ ብዬ ተስፋ አደርጋለሁ። ፋይት ነው። ፋይት እስከሆነ ድረስ ያው ንክኪ ያለው ስፖርት ነው እና መሰባበር አለ። እንዴት ነው? ስንት ሰው ነው የተሰበረው ባንተ ኪክ? ስንት ሰው ነው? ከባድ ዝረራ ዘርር ያለው 4 ኪሎ ወክማ ነበር። አዲስ አበባን ወክሎ ወደ ባህር ዳር ለመሄድ ማጣሪያ ላይ ከባድ ዝረራ የሚባለው እስካሁን የኔ ዝረራ ነው። ተው እባክህ። ምን አይነት ነበር? ዶክተሮች ሁላ ደንግጠው በቂ ዶክተር አልነበረም። ኦኬ። በቂ ወጌሻም አልነበረም። ቀጥታ ወደ ጥቁር አንበሳ ሆስፒታል ነበር የሄደው። ሪፈር ተደረገው በቀጥታ። በጣም ማይ ጋድ ከባድ ዝረራ ነበር። እንዴት ነው? ምን ጉዳት ነበረው? ጥርሱ ወለቀ። መንጋጋው ምናምን። ከባድ ፌንት ስላደረገ ወደ ጥቁር አንበሳ በአምቡላንስ ሄደ። ያው ሕክምና ስላለ እዛ ሕክምና ተደርጎለት ወደ ትሬኒንጉ ይመለሳል ማለት ነው። ደስ ይላል በጣም። ስፖርቱን ለምን ልታቆመው ቻልክ? እንደነገርከኝ ሁሉንም ሻምፒዮን ነህ፣ አንዱንም አልተሸነፍክም። ስፖርቱን ውድድር ነው እንጂ ያቆምኩት ስፖርቱን አላቆምኩም። ሶሪ ውድድሩን መሳተፍ ነው ያቆምኩት እንጂ ስፖርቱ አልቆመም። እንዴት ይቆማል? የሰው ልጅ ምግብ መብላት ያቆማል? አያቆምም። ትክክል። ስለዚህ ስፖርት አይቆምም ማለት ነው። በፍጹም ለማይሰሩ ሰዎችም እንዲሰሩ መልእክቱን አስተላልፋለሁ። እኔ አሁን ታውቀኛለህ፣ ድሮ እሰራ ነበረ። አሁን ያው ትንሽ አሁን አየሁ 5 ደቂቃ እንኳን ሳይክል ላይ እና እዚህ አሰርቼ እኮ አየሁ። በጣም ላበላ እስቲ የምትመክራቸው ካለ እንደኔ የማይሰሩት እንዲሰሩ? ኤክሰርሳይዝ ማድረግ ኤክሰርሳይዝ ማድረግ አለበት። ተላላፊ ያልሆኑ ብዙ በሽቶች አሉ። እውነት ነው።
እና እነዛን በሽቶች መከላከል የምንችለው በስፖርቱ ነው። አዎ ትክክል። ብዙዎች አሁን እኛ ሀገር ችግሩ ስፖርትን ባህል አላደረጉትም። ዶክተር ሲያዝለት ነው ወደ ጂምናዚየም የሚመጣው ብዙ ሰው። ኤግዛክትሊ። ያ ትልቅ ስህተት ነው። የሆነ ነገር ወይ ፕሬሸር የሆነ ሳምቲንግ ሲኖር ነው እንጂ ለጤና ብሎ ቀድሞ አይመጣም። ብዙዎች አው ደካማ ናቸው። በዚህ ለጤናቸው ቅድሚያ ቢሰጡ ጊዜ የለኝም ይላሉ። አሁን ጂም እንሄዱ የስፖርት ቤት ስትላቸው ለጤና ጣቢያ ግን ጊዜ እንሰጣለን። በጣም አይደል? yes በጣም ሶ እባካችሁ መስራት አለባችሁ። እኔን ጨምሮ ስሩ ብላችሁ ያው በጣም መስራት አለባችሁ። ጤናችሁን መጠበቅ አለባችሁ። ሞር ፋት አያስፈልግም። አሁን እኮ በዚህ ጊዜ ትክክል ቀጭን ሰው ማየት እኮ ታምር ነው አይደል? እውነት ነው። እንጓጓለን ቀጭን ለማየት። አብዛኛው በጣም የለም። ኤግዛክትሊ አመጋገባችንም ልክ ስላልሆነ ነው። አመጋገባችንም ልክ አይደለም። አሁን እንደምታየው ነው እንግዲህ yes ያን የተሳሳተ አመጋገብም ቀንሰን ማቃጠል አለበት ሰውነታችን። ላይክ አንድ መኪና አዲስ ገዝተው ካቆምከው ካልተንቀሳቀሰ ትክክል መስራት አለበት፣ መብላላት አለበት። አዎ መሞቅ አለበት ሞተሩ አይደል? የሰው ልጅም ልክ እንደዛው ተንቀሳቃሽ ነገር ስለሆነ መንቀሳቀስ አለበት። እሺ ውድ የብላይ ኢንተርቴይንመንት ተከታዮቼ ፕሮግራማችን እንዲህ እያለ እየቀጠለ ይገኛል። አሁንም ከማስተር ታምራት ቦረና ጋር ነው ያለው። እሺ ማስተር ታምራትን ስናነሳ የቦረና ፋሚሊ ይባላል። እስቲ ስለ ቦረና ፋሚሊ ንገረኝ። ቦረና ፋሚሊ ይባላል። ያው ሁሉም ስፖርተኛ ስለሆነ ነው። እኛ ቤት ስፖርት አለመስራት ኃጢአት ነው፣ ይከለከላል። ዋው ሁሉም ይሰራሉ። እስቲ ማን ነው የሚሰራው? እስቲ ሁሉንም ንገረኝ በዝርዝር። የቦረና ቤተሰቦች እነማን ናቸው? አሸናፊ ቦረና፣ ታሪኩ ቦረና፣ ታምራት ቦረና፣ ታረቀኝ ቦረና፣ ንጋቱ ቦረና፣ የመጨረሻዋ ሴት ይርጋለም ቦረና ትባላለች። ብዙ ናችሁ። ሁላችሁም በቴኳንዶ ነው ያላችሁት? ሁላችንም ሁሉም ቴኳንዶ ይሰራሉ። እስቲ ስለ ቦረና ፋሚሊ ዲቴል ንገረን እስቲ። ቦረና ፋሚሊ ያው በስፖርቱ አዲስ አበባም ኢትዮጵያ ላይም በጣም ታዋቂ ነው። እንዲሁም ሀገራችንን ወክለን ታሪኩ ቦረና ሀገሩን ወክሎ በተደጋጋሚ ተጫውቷል፣ ውጤትም አምጥቷል። ታረቀኝ ቦረና እንዲሁ እኔም ታምራት ቦረና ሀገራችንን ወክለን ትልቅ አስተዋጽኦ አድርገናል ሀገራችን ማለት ነው በወርልድ ቴኳንዶ። እነሱስ አሁን የራሳቸው ጂም ቤት አላቸው ወይስ የሚያሰሩበት የቴኳንዶ ምናምን? የራሳቸው ጂም አላቸው። ታላላቆቼ ሁለቱም እየሰሩ ነው አሁን። እንደነገርከኝ እንደዛ ከሆነ እናንተ ቤት ስፖርት ባህል ነው ማለት ነው። ባህል ሆኗል ስፖርት እኛ ጋር። ደስ ይላል። ስፖርት ካልሰራ ቁርስ አይሰጥህም ነበር። ኧረ እባክህ ደስ ይላል። እሺ ማስተር ታሜ ጂም የት ነው የምታሰራው? እሺ ጂም ለጊዜው እዚሁ ብቻ ነው የማሰራው። ሌላ ተጨማሪ ጂም የማሰራት እድሉን አላገኘሁም። ኦኬ ባገኝ በጣም ደስ ይለኛል። ማሰራት ትፈልጋለህ? በጣም ትርፍ ሰዓት አለኝ በጣም። ኦኬ ሌላ ተጨማሪ ስራ የለኝም እና እኔን መቅጠር የሚፈልጉ ካሉ እንዲሁ ቢተባበሩኝ ተጨማሪ ጂም ባሰራ በጣም ደስ ይለኛል። በግልም መስራት የሚፈልጉ እንዲሁም በግሩፕም መስራት የሚፈልጉ አለው ለማለት ያለው። በትክክል የኔ ቤተሰቦች ደግሞ እርግጠኛ ነኝ ይህን ፕሮግራም የሚከታተሉ አለን እንደሚሉ ተስፋ አደርጋለሁ። በጣም ደስ ይለኛል። እሺ ማስተር፣ በስፖርቱ ዓለም ያው መቼም ብዙ ገጠመኞች አጋጣሚዎች ሊኖሩ ይችላሉ። በዚህ አጋጣሚ የምትሰራው ደግሞ ቴኳንዶ ነው። በቴኳንዶ ደግሞ መስበርም አለ መሰበርም አለ፣ ብዙ አይነት ነገር ይኖራል። እስቲ ተመልካቾች አንድ ገጠመኞች ካለ። እሺ በወርልድ ቴኳንዶ ያው የንክኪ ስፖርት ስለሆነ መሰባበር፣ ግጭቶች አሉት፣ ብዙ ስብራቶች አሉት። እኔ ጉልበቴ በጣም ከፍተኛ ጉዳት ደርሶብኝ ክራንች እስከሚያዝ ደርሻለሁ። ያውም በውድድር ሳይሆን በልምምድ በትሬኒንግ ነው የሚከብደው። ውድድርማ ቀላል ነው። ለ3 ሰዓት ያህል ነው አንድ አትሌት ትሬኒንግ የሚሰራው። ውድድራችን ግን 3 ዙር 3 ደቂቃ ነው፣ 9 ደቂቃ ብቻ ነች። ያን ውድድር ለመካፈል ለ3 ሰዓት ያህል ነው ትሬኒንግ የምታደርገው እና ከውድድር ትሬኒንጉ ነው ከባድ። ፊት መሆን ያለበት ትሬኒንጉ ላይ ነው። ባህር ዳር ላይ መንጋጋ ሰብራል ተብሏል። ወደ ባህር ዳር ለመሄድ ማጣሪያ ላይ አዲስ አበባ ላይ እስቲ እሱን ነገር በደንብ ንገረኝ። ወደ ባህር ዳር አዲስ አበባ ነው ክለን እንድንሄድ ስንል የመጨረሻ ማጣሪያ ነበር። ሴሚ ፋይናል ላይ ሴሚ ፋይናል ነበር። ወደ ሴሚ ፋይናል ለመግባት አራት ውስጥ ለመግባት እዛ ከባድ ዝረራ ነበር የዘረርኩት። መንጋጋውን ያወለኩት በቲፍሪጌ
እና በጣም ከባድ ዝረራ ከመሆኑ የተነሳ አልነቃም ልጁ። ኧረ እባክህ። አዎ አልነቃም። እዛ ያሉ ዶክተሮች በቂ ስላልነበሩ ወደ ጥቁር አንበሳ ሪፈር ተደርጎለት ነበር የሄደው ልጁ። ዋው የሚገርም ነው። እንዴት ነበረ እንደዛ ሆኖ ስታየው እንዴት ነበረ ያንተ ስሜት? እኔ ያው ውድድር እስከሆነ ድረስ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ያው ጉዳት የደረሰበት ልጅ እንደ ተወዳዳሪ አዝናለሁ። ከዛ አንድ ፈኒ ደግሞ አለ። ያን ጥርሱ ወልቋል አይደል ያ ልጅ። ቀጣይ ተወዳዳሪ ስም ይጻፋል። ቀጣይ ተወዳዳሪ ስሙ ሲለጠፍ አነበበና ከዴ ከታምራት ሴሚፋይናል ሲባል ልብሱን አውልቆ ቀይሮ ወደ ቤቱ ጠፋ። አራባከ በእውነት በህይወት የማረሳው አጋጣሚና ፈኒ ነው በጣም። እና አሰልጣኙ ይደውልለታል የታለ አንተ ሲለው አረ ማን ከሱ ጋር ይወዳደራል በሰላም ልኖርበት ብሎ። ዋው እቺ በስፖርቱ ትንሽ ፈኒ የሆነች አጋጣሚ በጣም ይገርማል። ዋው ደስ ይላል። እሺ ከስፖርት ዓለም ውጪ ለምሳሌ በማህበራዊ ኑሮ ውስጥ ሰፈርም ሊሆን ይችላል የተለያዩ ቦታ ውስጥ ምናልባት አንተ ያው ስፖርተኛ እንደሆንክ ያውቃሉ። አንዳንድ ሰዎች ደግሞ ሆን ብሎ ሊተናኮሉ የሚፈልጉም ሊኖሩ ይችላሉ። በእንደዛ አይነት ሞመንት ውስጥ የገጠመ አጋጣሚ ካለ ምናልባት በማህበራዊ ህይወት ላይ ያው ስፖርተኛ መጀመሪያ ዲሲፕሊን ነው የሚለው። ኤግዛክትሊ ለሰው አይደለም ለእንስሳት አክብሮት ይኖር ነው የሚለው ወርልድ ቴኳንዶ ማርሻል አርት ማንኛውም ስፖርት። ለምሳሌ ጸብ ነው ያልከኝ። ጸብ ስፖርቱን ከጀመርኩ ጀምሮ ጸብ ገጥሞኝ አያውቅም። ጸብ ቢመጣም እሸሻለሁ ከጸብ። ኧረ ተው። ከጸብ እንትን መፍትሄ እንትኑ አይ ኖ ገብቶኛል። ከጸብ መሸሽ ነው። ኤግዛክትሊ እሺ ማስተር ስታሰራ ያው እኔም ጭምር አሰርታልና በጣም ነው የሚከብደው። በጣም ስታሰራ ደግሞ ሲሪየስ ነህ። ይሄ ነገር ከምን የመነጨ ነው? ሳሰራው ሲሪየስ ነኝ። ያው ስራ ነው። ስራ እስከሆነ ድረስ ላይክ ማን ነው አንድ ኳስ ተጫዋች ጎል ሲያገባ ለምን አትስቅም ሲባል ምንድን ነው ያለው? ቫላቶሊ። እሺ ስራዬ ነው ጎል ማግባት ነው ያለው አይደል? እኔም ስራዬ ነው። ስራዬን በሲሪየስ አሰራለሁ። ኤሮቢክስ ነው የምንሰራው። ኤሮቢክስ ማለት ዳንስ ማለት ነው ሲተረጎም። አሜሪካን የትልልቅ ሰዎች ዳንስ ማለት ነው። ግን ሰው ኤሮቢክስ ዳንስ ነው ብሎ ብዙ ሰው አይመጣም ወደ ጂም። እኔ ጋር ትንሽ ለየት የሚያደርገው በኤሮቢክስ ሙድ ትንሽ ጠንከር ያለ ፉል ቦዲ ወርክአውት ነው የምንሰራው። እኔም እኮ ትንሽ ሰርቼ በአንዴ ነው ላበላው። ለውጤት ነው ለለውጥ ነው የምንሰራው። ትክክል ነው። ለለውጥ ካልሆነ ጂም ለምን ትመጣለህ? ገብተህ ብተኛ ይሻላል ወደ ቤት ነው። እውነት ነው፣ እውነት ነው። እሺ የምታሰራቸውን እዚህ ጂም የምታሰራቸውን በየጊዜው ለውጣቸውን እየተከታተልክ ምን ያህል ለውጥ እንዳመጡ በየጊዜው ትከታተላለህ? ለውጣቸውስ ምን ይመስላል? በሚገባ እንከታተላለን። ጥሩ ለውጥም አላቸው። አሁን በሁለት ወር ውስጥ በጣም ጥሩ ለውጥ ያመጣ ነበር። ካየው ከኋላ ሲሰራ ቢጫ ቲሸርት የለበሰ በጣም ቦርጫም ነበር የሚገርም። አሁን በሁለት ወር ውስጥ ነው በጣም ትልቅ ለውጥ ያመጣ። በእውነት ያ ማለት 60 ቀኑን አይሰራም እኮ በወር 12 ቀን ቢሰራ ነው። 12ቱም አንዱን ሁለቱን ሚስ ሊያደርግ ይችላል። ከዛ ላይ እንግዲህ ውጤቱን ያየ ነው። በጣም ጥሩ ውጤት ነው ያለው። ዋው ደስ ይላል። ለውጡን ስታይ ምን ይሰማሃል? ዋው በጣም ትልቅ ደስታ። ላይክ ግራጁዌት ያደረኩ ነው የሚመስለኝ። በጣም ነው የምደሰተው። ለምን ውጤቴን እያየሁት ነው። ትክክል። ዝም ብለው ላብ አውጥተው ለፍተው ብቻ መሄድ ብቻ ሳይሆን ሲመለሱ ቀጣይ ቀን የተስተካከለ አቋም ስታይ ሞር ደስ ይላል። ተጨማሪ ትሬኒንግ ለመስጠት ትነሳሳለህ ማለት ኢነርጂ ይሆናል አንተ። አዎ በደንብ ትክክል። እሺ አንተ ካስተማርካቸው ወይም ስልጠና ከሰጣቸው ተማሪዎች ውስጥ ሻምፒዮን የሆኑ አሉ? አዎ አለ። አንድ ልጅ አለ ናትናኤል ታሪኩ የሚባል በጣም ታታሪና ጠንካራ ስፖርተኛ ነው። አሁን የራሱን ትልልቅ ይሄን የሚያህል 2 ጂምናዚየም ከፍቶ በማሰራት ነው ያለው። እንዲሁም ከሀገር ውጪ በመሄድ ኮርስም ስልጠናም እየወሰደ ነው የሚመጣው። አንድ ልጅ አለ እንዲሁ ዳዊት አማሃ፣ እሱም ትልቅ ጂምናዚየም ከፍቶ እያሰራለ። ያንተ ተማሪ የነበረው ማለት ነው። ዋው ደስ ይላል። እንደው ያንተን አራያ ተከትለው ሻምፒዮን የሆኑ ተማሪዎችስ የሉ? አሉ 2 ልጆች አሉ በጣም ጥሩ ውጤት ላይ የደረሱ እንዲሁ በወርልድ ቴኳንዶ ውጤታማ ናቸው። ደስ ይላል። አሁንም እየሰሩ ነው ያሉት? አሁንም በዛው እየሰሩ ነው ያሉት በቴኳንዶ። ቴኳንዶም እንዲሁ ተጨማሪ ጂምም
እያሰሩ ነው ያሉት። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ወይም ማመስገን የምትፈልገው ፕሮግራም ካለ ይሄው መድረኩ። እሺ በስተመጨረሻ ማመስገን የምፈልገው ጉለሌ ክፍለ ከተማ ስፖርት ጽሕፈት ቤትን እንዲሁም ባለሙያዎችን በጣም አመሰግናለሁ። እንዲሁም ለወጣቱ ማስተላልፈው መልእክት ዶክተር ሳያዝለት በተደጋጋሚ ነው ምለው የትም ሲሄድ ወደ ጂምናዚየም መጥቶ ጤናውን እንዲገዛ ያ ማለት ብዙ ተላላፊ ካልሆኑ በሽታዎች ራሱን እንዲከላከል ይረዳዋል ማለት ነው። እንደው ከተማችንም ንጹህ ሆናለች። አሁን እውነት ነው የግድ ጂም መሄድም አይጠበቅብንም። ጂም መክፈል ካልቻልን ትክክል ውጭ ላይ ኤክሰርሳይዝ ማድረግ ይችላሉ። ግን ሞር ጂም በኮች ቢሰሩ በጣም ጥሩ ነው ባይ ነው። እርቶ እንግዲህ ህዝቡን ተጠቀሙ እያለ ነው። ያው መምጣት መስራት ብቻ ነው። ፉል ማቴሪያል አለን፣ ትሬድሚል አለን፣ ዛጋ ስፕሪንግ ማሽኖችም አሉ፣ ሳይክሎች፣ የብረት ማቴሪያልም ፉል አለን። መስራት ብቻ ነው አሁን ከህዝቡ የሚጠበቀው። ክፍያውም በጣም ተመጣጣኝ ክፍያ ስለሆነ ሁላችሁም መታችሁ እንድትሰሩ ተጋብዛችሁ። እሺ በተጨማሪም የጉለሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት እንደገነባው ጂም ሌሎች ክፍለ ከተማዎችም ከዚህ ተሞክሮ ወስደው ጂምናዚየም ገንብተው ከፍተው ለሰራተኞች ተላላፊ ካልሆነ በሽታ ራሳቸውን እንዲከላከሉ ጤናማ ሰራተኞችም እንዲሆኑ ከዚህ ጂም ተሞክሮ ወስደው ቢሰሩ ጥሩ ነው ባይ ነኝ። ዋው ደስ ይላል። አዎ ክብራትና ክብራን ተመልካቾቼ እንደተመለከታችሁ እዚህ በጣም ብዙ ነገር አለ። እንደምታዩት ሌሎችም ክፍለ ከተሞች ይሄን ተሞክሮ በመውሰድ ስፖርት ቤት ገንብተው ለወጣቶችና ጤናማ ሰራተኛ እንዲኖራቸው ብታደርጉ የተሻለ ነው። የኔም ጭምር ሐሳብ ነው። አመሰግናለሁ። እሺ ክብራትና ክብራት ውድ የብላሄ ኢንተርቴይንመንት የእንግዳ ሰዓታችን ፕሮግራም ተከታዮቼ ፕሮግራማችን ይህን ይመስል ነበረ። የዛሬው ፕሮግራም በዚህ ያበቃል። ቀጣይ ደግሞ በሌላ እንግዳ እስከምንገናኝ ድረስ ሰላም። እሺ ታሜ ፕሮግራማችን ይሄን ይመስል ነበረ። አመሰግናለሁ። እዚህ ስለጠራኸኝ ስለጋበዝከኝ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ቴንክ ዩ። እኔም አመሰግናለሁ።